በዓለማችን ላይ እጁ ተቆርጦ መልሶ የሚበቅልለት እንስሳ እንዳለ ያውቃሉ? አንድ ህንፃ የሚያክል የዝሆን ዝርያ እንደነበረስ። ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ እጅግ አስገራሚና አስደናቂ የሆኑ 10 ፍጥረታትን ይዘንላችሁ መተናል። ወደ ቪዲዮ ከመሄዳችን በፊት ግን ያው ታውቃላችሁ አዲስ ቻናል ነው፣ ሰብስክራይብ በማድረግ ጀምሩ፣ ላይክም እንዳይረሳ። ወደ ቪዲዮ በ10ኛ ደረጃ ላይ እንግዲህ የተቀመጠው ፕላቲፐስ። ስለ ፕላቲፐስ ስናወራ ተፈጥሮ የቀልድ ስሜት እንዳላት የሚያሳይ ፍጥረት ነው ብለን መጀመር እንችላለን። ሳይንቲስቶች ለመጀመሪያ ጊዜ የዚህን እንስሳ አስክሬን ወደ አውሮፓ ሲወስዱ ሰው ሰራሽ ነው፣ ዳክዬ አፍን ከሌላ እንስሳ ጋር አጣብቀው ቀልድ ሊሰሩብን ነው ብለው እስከማመን ደርሰው ነበር። ይህ እንስሳ ለምን እንዲህ አስገራሚ ሆነ? ዋና ምክንያቶቹ እንግዲህ እነዚህ ናቸው። አንደኛው የበርካታ እንስሳት ቅልቅል መሆኑን። ፕላቲፐስ የአካል ክፍሎቹ ከተለያዩ እንስሳት የተውጣጡ ይመስላሉ። አፉ እንደ ዳክዬ ጠፍጣፋና ለስላሳ ምንቃር አለው። ጭራው እንደ ቢቨር ሰፊና ጠፍጣፋ ሲሆን ስብ ወይም ፋት ከማጨት ይጠቀምበታል። እግሮቹ እንደ ኦተር በቆዳ የተያዙ ዌብድ ናቸው። ይህም ዋናተኛ ያደርገዋል። ሁለተኛ ላይ ደግሞ አጥቢ ሆኖ እንቁላል መጣሉ ነው። ይህ እጅግ በጣም ብርቅዬ ባህሪ ነው። በዓለም ላይ እንቁላል የሚጥሉ አጥቢ እንስሳት ወይም ሞኖትሪምስ ሁለት ብቻ ሲሆኑ አንዱ ፕላቲፐስ ነው። ግልገሎቹን የሚያሳድገው በወተት ነው። ነገር ግን እንደ ሌሎቹ አጥቢዎች ጡት የለውም። ወተቱ በቆዳው ላይ እንደ ላብ ይወጣል። ግልገሎቹም ከቆዳው ላይ እየላሱ ይጠጣሉ ማለት ነው። ሶስተኛው እንግዲህ ለየት የሚያደርገው እንስሳ ስድስተኛ ስሜት ወይም ኤሌክትሮ ሪሴፕሽን አለው። ፕላቲፐስ ውሃ ውስጥ ምግብ ሲያድን አይኑን፣ አፍንጫውን እና ጆሮ ይዘጋል። ታዲያ እንዴት ያድናል ካላችሁ በምንቃሩ ላይ ባሉ ጥቃቅን ነርቮች አማካኝነት ነው። ሌሎች እንስሳት ሲንቀሳቀሱ የሚፈጥሩትን አነስተኛ የኤሌክትሪክ ሞገድ ያነባል። ይህ ልክ እንደ ራዳር ያገለግሏል ማለት ነው። አራተኛ ላይ ደግሞ መርዛማ መሆኑ ነው። ይህ እንስሳ አጥቢ እንስሳ ሆኖ መርዝ ያለው በጣም ጥቂት ነው። ወንድ ፕላቲፐስ በኋለኛው እግራቸው ላይ መርዛማ ወይም እሾህ ስፐር አላቸው። መርዙ ሰውን አይገድልም፣ ነገር ግን እጅግ በጣም ከባድና ለወራት ሊቆይ የሚችል ስቃይ ህመም ያስከትላል ማለት ነው። አምስተኛ ላይ ደግሞ ሆድ የለውም። ይህ ምናልባት በጣም አስገራሚው ነጥብ ሊሆን ይችላል። ፕላቲፐስ እንደኛ ምግብ የሚፈጭበት ሆድ ወይም ስቶማች የለውም። የዋጣው ምግብ በቀጥታ ከጉሮሮው ወደ አንጀቱ ይሄዳል ማለት ነው። በአጭሩ መኖሪያው አውስትራሊያ ውስጥ ሲሆን ምግቡ ደግሞ ትላትሎች፣ ሽሪምፕ እና የውሃ ነፍሳት ነው የሚበላው ማለት ነው። ምግቡ ተፈጥሮ ሌሊት ላይ ነው። የሌሊት ተንቀሳቃሽ ነው። ፕላቲፐስ በአልትራቫዮሌት ወይም በዩቪ ብርሃን ሲታይ ሰማያዊና አረንጓዴ ቀለም ያንጸባርቃል ወይም ፍሎረሰንት ነው ማለት ነው። 9ኛ ላይ እንግዲህ የምናገኘው ዎሊ ማሞዝ። ስለ ዎሊ ማሞዝ ስናወራ የቅድመ ታሪክ ዘመን ግርማ ሞገስ ያለው እና የበረዶ ዓለም እውነተኛ ንጉስ የነበረ እንስሳ ማለታችን ነው። ይህ ግዙፍ ፍጥረታት ከዛሬ 4000 ዓመታት በፊት አካባቢ ነበር ከምድር የጠፋው ማለት ነው። ስለ ዎሊ ማሞዝ ማወቅ ያለብን 4 ነጥቦች ምንድናቸው? የበረዶ ዘመን ዝሆን ሲሆን ማሞዞች የዛሬዎቹ የኤዥያ የዝሆኖች የቅርብ ዘመድ ናቸው። ነገር ግን ለከፍተኛ ቅዝቃዜ ተስማሚ ሆነው የተፈጠሩ ነበሩ። ረጅም ጸጉር እስከ 90 ሴንቲሜትር የሚረዝም ጥቅጥቅ ያለ ቡናማ ጸጉር ነበራቸው። ይህም ከዜሮ በታች ባለው ቅዝቃዜ ሙቀት እንዲሰጣቸው ይረዳቸዋል ማለት ነው። እናም የስብ ንብብሩ ከቆዳቸው ስር እስከ 10 ሴንቲሜትር የሚደርስ ወፍራም ስብ ነበራቸው። በሁለተኛ እንግዲህ አስገራሚ የሚያደርገው ይህ እንስሳ ግዙፍና አስፈሪ ጥርሶች። ማሞዝ ጥርሶች ከዝሆን ጥርሶች በበለጠ ረጅምና የታጠፉ ወይም ከርቭድ ነበሩ። እርዝመታቸው እስከ 4.2 ሜትር ሊደርስ ይችላል። ጥቅሙ እንግዲህ የዚህ የቀንዱ መርዘሙ ዋነኛው ጥቅሙ ምንድነው? በረዶውን እየገፈተሩ ከስር ያለውን ሳር ለመብላትና ራሳቸውን ከጠላት እንደ ሰይፍ ጥርስ ነብር ካሉ ለመከላከል ነበር ማለት ነው። በሶስተኛ እንግዲህ ለየት የሚያደርገው የእንስሳ ቁመቱ ነው። በትከሻቸው በኩል እስከ 4 ሜትር ይረዝማሉ ወይም ከአንድ ባለ አንድ ፎቅ ቤት ጋር እኩል ናቸው ማለት ነው። ይህ ማለት በጣም ያስገርማል። ክብደቱም እስከ 6 ቶን ወይም 6000 ኪሎ ግራም ይመዝናሉ። ጆሮ ከዛሬዎቹ ዝሆኖች በተቃራኒ የማሞዝ ጆሮዎች በጣም ትናንሽ ነበሩ። ይህም ቅዝቃዜ ወደ ሰውነታቸው እንዳይገባና ሙቀት እንዳያጡ ይረዳቸዋል ማለት ነው።
ካሁኑ ዞኖች የሚለዩት በጆሮአቸው ነው። ለምን ጠፉ ሲባል እንግዲህ ሳይንቲስቶች ለማሞዞች መጥፋት ሁለት ዋና ዋና ምክንያቶች ያስቀምጣሉ። አንደኛው የአየር ንብረት ለውጡ ነው። የበረዶ ዘመን አብቅቶ ዓለም መሞቅ ስትጀምር ለእነሱ ተስማሚ የሆነው ቀዝቃዛ ሜዳማ ቦታ ጠፋ ማለት ነው። የሰው ልጅ አደን የጥንት ሰዎች ማሞዞችን ለስጋቸው፣ ለቆዳቸው ወይም ለልብስ፣ ለድንኳን እንዲሁም ለጥንካሬ አጥንታቸው ከፍተኛ ሁኔታ ያድኗቸው ነበር። በሳይንስ ዳግም ሊፈጠሩ ይችላሉ። አው ይህ በጣም አስገራሚ ነጥብ ነው። እንግዲህ ብዙ ማሞዞች በሳይቤሪያ በረዶ ውስጥ ሳይበሰብሱ ተቀብረው ተገኝተዋል። ሳይንቲስቶች ከነዚህ አስክሬኖች ውስጥ ዲኤንኤ ወይም የዘር ውስጥ ውርስ አግኝተዋል። አሁን ላይ ኮሎሳል ባዮሳይንስ የተባሉ ኩባንያዎች የማሞዝን ዲኤንኤ ከኤዥያ ዝሆን ጋር በመቀላቀል ማሞዝን መልሶ ወደ ህይወት ለማምጣት ወይም ዲ ኤክስቲንክሽን እየሰሩ ይገኛሉ። የሚገርም እውነታ እንግዲህ ግብጽ ውስጥ የጊዛ ፒራሚዶች በሚገነቡበት ወቅት በአንዳንድ የዓለም ክፍሎች ወይም በሩቅ ደሴቶች ላይ አሁንም ማሞዞች በህይወት ነበሩ የሚል ወሬ እስካሁን አልጠፋም ማለት ነው። 8ኛ ደረጃ ላይ እንግዲህ የተቀመጠው ኦክሶሎትል። ኦክሶሎትል በተፈጥሮ ውስጥ ካሉ እጅግ አስገራሚና እንቆቅልሽ የሆኑ ፍጥረታት አንዱ ነው። የሜክሲኮ ሚራሚድ አሳ ወይም ሜክሲካን ዌኪንግ ፊሽ ተብሎ ቢጠራም በእውነቱ ግን የአሳ ዝርያ ሳይሆን ሳላማንደር የተባለ የረግረግ እንስሳ ወገን ነው። ይህ እንስሳ ለምን ልዩ ሆነ? ዋና ዋና ምክንያቶቹን እነሆ። አንደኛ ዘላለማዊ ህፃን ነው ማለት ነው። ይህ እንግዲህ ማለት አብዛኞቹ ሳላማንደሮች ሲያድጉ ከውሃ ወጥተው በምድር ላይ መኖር ይጀምራሉ። ኦክሶሎትል ግን ኒውተን በሚባል ተፈጥሮ ምክንያት አድጎና ለምርጫ ደርሶም ቢሆን የህፃንነት ባህሪውን አይለቅም። ሳምባ ቢኖረው እድሜ ልኩን በውሃ ውስጥ ይኖራል። ከራሱ ጀርባ የሚታዩ ቀይ ቅርንጫፎች ውጫዊ ሳምባዎች ወይም ጊልስ ናቸው። እንግዲህ ሁለተኛ ላይ ደግሞ ለየት የሚያደርገው እንስሳ አስገራሚ የመልሶ ማብቀል ወይም ሪጀነሬሽን ችሎታ። ይህ የኦክሶሎትል ትልቁ የጥንካሬ ምንጭ ነው። ሳይንቲስቶችን እጅግ ያስደመመው ችሎታው የሚከተለው ነው። እግሮቹን፣ ጭራውን፣ የጀርባ አጥንቱን እና አልፎ ተርፎም የልቡንና የአእምሮን ክፍል ጉዳት ቢደርስባቸው መልሶ ማብቀል ይችላል። ይህን የሚያደርገው ምንም አይነት ጠባሳ ወይም ስኬር ሳይተው ነው። ይህም ለሕክምና ሳይንስ ትልቅ ተስፋ ሆኗል ማለት ነው። በሶስተኛ ደግሞ ፈገግታው ፊት ነው። ኦክሶሎትል ሁልጊዜ ፈገግ ያለ የሚመስል የአፍ አቀማመጥ አለው። ይህም በዓለም ዙሪያ በሰዎች ዘንድ በጣም ተወዳጅና ቆንጆ ኪዩት ተብሎ እንዲታወቅ አድርጎታል ማለት ነው። የሚገኘው በዓለም ላይ በብቸኝነት የሚገኘው የሜክሲኮ ሶቺሚልኮ ሐይቅ ውስጥ ብቻ ነው። በአካባቢ መበከልና በሌሎች ወራሪ አሳዎች ምክንያት በዱር ውስጥ የመጥፋት አደጋ ተጋርጦበታል ማለት ነው። ወይም በቤተ ሙከራና በቤት ውስጥ ግን በብዛት ይገኛሉ። ባህሪው እንግዲህ የዚህ እንስሳ በዱር ውስጥ ጠቆር ያለ ቡናማ ሲሆን በቤት ውስጥ ግን ነጭ ወይም ፒንኪሽ ዋይት ይታያሉ። ምግቡ ትናንሽ አሳዎችን፣ ነፍሳትን እና ትላትሎችን ይመገባል። እድሜው በአማካኝ እስከ 15 ዓመት ሊኖር ይችላል። ርዝመቱ ደግሞ ከ23 እስከ 30 ሴንቲሜትር ይረዝማል ማለት ነው። ስለዚህ እንስሳ የሚገርመው እንግዲህ ኦክሶሎትል ከሌላ ኦክሶሎትል የተወሰደ የሰውነት ክፍል ለምሳሌ አይን ቢተከልለት ያለምንም ችግር የራሱ አድርጎ መቀበልና መጠቀም ይችላል ማለት ነው። ይህ እንስሳ የሰው ልጅ የመፈወስ አቅም ሊያሳድግ ይችላል ተብሎ ስለሚታመን ትልቅ ጥናት እየተደረገበት ነው። በሰባተኛ ደረጃ ደግሞ ማንቲስ ሽሪምፕ በባህር ውስጥ ከሚኖሩ ፍጥረታት ሁሉ እጅግ አስፈሪው፣ ተዋጊና አስገራሚው ባለቀለም እይታ ያለው እንስሳ ነው። ሽሪምፕ ቢባልም እውነተኛ የሽሪምፕ ዝርያ ሳይሆን ስቶማቶፓድ የሚባል ለብቻው የወጣ ዝርያ ነው። ይህ ፍጥረት ለምን በደረጃ ሰንጠረዥ ላይ ከፍተኛ ነጥብ እንደተሰጠው የሚያሳዩ ምልክቶች እንግዲህ እነዚህ ናቸው። አንደኛው የዓለማችን ፈጣኑና ጠንካራው ጡቻ ማንቲስ ሽሪምፕ ሁለት አይነት የማጥቂያ ስልት ያላቸው ዝርያዎች አሉት። ስማሽስ እና ስፔራያስ በተለያየ የሚጠቀሙት ሩጫ እጅግ አስገራሚ ነው። ፍጥነቱ በሰከንድ እስከ 23 ሜትር ይጓዛል። ይህም ከ.2 ካሊበር ጥይት ፍጥነት ጋር እኩል ነው። ኃይላቸው ደግሞ በሩጫቸው ወቅት የሚፈጥረው ግጭት ውሃውን በማፍላት ካቪቴሽን የተባለ የሙቀት አረፋ ይፈጥራል። ይህ አረፋ ሲፈነዳ ልክ እንደ ፀሐይ ወለል ያለ ከፍተኛ ሙቀትና በብርሃን ላፍታ ይፈጥራል ማለት ነው። ውጤቱ ይህ ሩጫቸው የሸርጣኖችን ጠንካራ ሼል በቀላሉ ይሰብራል። ሌላው ቀርቶ የአኳሪየም መስታወቶችን እንኳን የመስበር አቅም አለው። በሁለተኛው ደግሞ ሱፐርቪዥን ነው።
የሰው ልጅ ማየት የማይችለውን ዓለም ያያሉ። የአይናቸው አወቃቀር በምድር ላይ ካሉ ፍጥረታት ሁሉ እጅግ ውስብስብ ነው። ቀለማቱ እንግዲህ የሰው ልጅ 3 አይነት ቀለም መቀበያ ወይም ሪሴፕተርስ ሲኖሩት ማንቲስ ሽሪምፕ ግን 12 እስከ 16 አይነት የቀለም መቀበያዎችን፣ ይህ ማለት እኛ ማሰብ እንኳን የማንችላቸውን በሚሊዮን የሚቆጠሩ ቀለማትን ያያል ማለት ነው። አልትራ ቫዮሌት ወይም የዩቪ ጨረሮችን በብርሃን ሞገዶች ወይም ፖላራይዝድ ላይት መለየት ይችላል። ገለልተኛ እይታ ሲኖረው ሁለቱ አይኖቹ በተለያዩ አቅጣጫዎች 260 ዲግሪ መዞር ይችላሉ። እያንዳንዱ አይን ደግሞ ለብቻው የራሱ የሆነ ጥልቀት የማየት ወይም 3D ቪዥን ችሎታ አለው ማለት ነው። ስለዚህ እንስሳ እንግዲህ በሶስተኛ በጣም አስደናቂ የተባለለት የማይሰበር ትጥቅ እንግዲህ ያለ ከፍተኛ ኃይል ያለው ሩጫ ሲሰነዘር የራሱ እጅ ለምን አይሰበርም የሚል ጥያቄ ቀርቦበታል። የእጁ አጥንት አወቃቀር እንግዲህ ቦሊጋንድ ስትራክቸር የሚባል ሲሆን በጣም ጠንካራና ድንጋጤን የሚቋቋም ነው። ሳይንቲስቶቹ ይህን አወቃቀር በማጥናት ለሰው ልጅ የማይሰበሩ የጦር ግንባር ልብሶችን፣ የተሽከርካሪ አካላትን ለመስራት እየሞከሩ ነው ማለት ነው። እንግዲህ ባህሪው የሚኖርበት ቦታ ደግሞ በሞቃታማ የውቅያኖስ ክፍሎች ወይም ህንድና ፓሲፊክ ውቅያኖስ ውስጥ ነው። ቁመቱ በአማካኝ ከ10 እስከ 30 ሴንቲሜትር፣ አንዳንዶቹ ደግሞ ከ45 ሴንቲሜትርም ይደርሳሉ። ጸባዩ እንግዲህ በጣም ጨካኝና ግዛቱን የሚጠብቅ ወይም አግሬሲቭ ነው ማለት ነው። ምግቡ ሸርጣኖችን እና ቀንድ አውጣዎችን፣ ትንንሽ አሳዎችን ይበላል። እንግዲህ ማሳሰቢያ ብለው ያወጡለት ለዚህ እንስሳ እንግዲህ በጣም ያስገርሙ ጠላቂዎች ወይም ዳይቨርስ ማንቲስ ሽሪምፕን በእጃቸው ለመያዝ አይሞከሩም። በቃ ጭራሽ ለመያዝ በጣም ያስቸግራሉ። ምክንያቱም በአንድ ሩጫ ጣትን የመስበር ወይም የመቁረጥ አቅም ስላለው ማለት ነው። ተምብ ስፕሊተር ወይም የጣት ስባሪ የሚባል ቅጽልም ተሰጥቶታል ለዚህ ስያሜ። በስድስተኛ ደረጃ ደግሞ ታዝማኒያ ታይገር በሳይንሳዊ ስሙ ታይላሲን በተፈጥሮ ታሪክ ውስጥ እጅግ ሚስጥራዊና አሳዛኝ ታሪክ ካላቸው እንስሳት አንዱ ነው። ይህ እንስሳ ታይገር ወይም ነብር ቢባልም እንደ እውነቱ ከሆነ ከነብር ጋር ምንም ዝምድና የለውም። ታይላሲን ለምን ልዩ እንደነበረና እንዴት እንደጠፋ በዝርዝር እናያለን። እንግዲህ በአንደኛ ደረጃ የዚህ እንስሳ መጥፋቱ የሶስት እንስሳት ቅልቅል የሚመስል አካል ታይላሲን በአካል አወቃቀሩ በጣም ግራ የሚያጋባ ነበር። እንደ ውሻ ፊቱ፣ አጠቃላይ የሰውነት ቅርጹ የውሻ ወይም የቀበሮ ይመስላል። እንደ ነብር ደግሞ በጀርባው ላይ ከ15 እስከ 20 የሚደርሱ ጥቁር መስመሮች ወይም ስትራይፕስ ነበሩት። እንደ ካንጋሮ ደግሞ ልክ እንደ ካንጋሮዎቹ ሁሉ ታይላሲን ማርሱፒያል ነው። ማለትም ግልገሎቹን የሚይዝበት ከረጢት ወይም ፖች ነበረው ማለት ነው። ይህ ከረጢት በሴቷም በወንዱም ላይ ይገኛል፣ ወይም በወንዱ ላይ የመራቢያ አካሉን ለመጠበቅ ያገለግላል። ሁለተኛ እንግዲህ ለየት የሚያደርገው የእንስሳ የሚገነጠል የሚመስል ሰፊ አፍ። የታይላሲን አንዱ አስገራሚ ባህሪ አፉን የመክፈት አቅሙ ነው። አፉን እስከ 80 ዲግሪ ድረስ ማስፋት ይችላል። ይህ ከማንኛውም ሌላ አጥቢ እንስሳ የበለጠ ሰፊ ነው ማለት ነው። አጥንት ለመስበርና ትላልቅ እንስሳትን ለመቧጨቅ ይረዳው ነበር። እንግዲህ ለምን ጠፋ ካልን እንግዲህ የእንስሳ ሳድ ስቶሪው ታይላሲን በአውስትራሊያ በኒው ጊኒ በብዛት ይኖር ነበረ። ነገር ግን መጥፋቱ በሰው ልጅ ስህተት የተከሰተ ተብሎ ይታመናል። ጭፍጨፋው በ19ኛው ክፍለ ዘመን የአውስትራሊያ ገበሬዎች በጎቻችንን ይበላብናል በሚል ፍርሃት በከፍተኛ ሁኔታ አድነውታል። መንግስትም ለእያንዳንዱ ለተገደለ ታይላሲን ክፍያ ወይም ቦንቲ ይሰጥ ነበር ማለት ነው። መኖሪያውን እንግዲህ ማጣት የጀመረው የሰው ልጅ ሰፈራና እንደ ሌሎች እንደ ውሻ ያሉ እንስሳት ወደ አካባቢው መግባታቸው ለታይላሲን መጥፋት ምክንያት ሆኖ እናገኘዋለን ማለት ነው። የመጨረሻ ታይላሲን ቤንጃሚን የተባለው የመጨረሻው ታይላሲን በ1936 ዓ.ም በሆባርት መካነ እንስሳት ወይም ዙ ውስጥ ሞተ። አራተኛው ደግሞ ይህን እንስሳት ለየት የሚያደርገው መናፍስት እንስሳ ወይም ዘጎስት አኒማል በአውስትራሊያ ጫካዎች ውስጥ አየ ነው የሚሉ ሰዎች እስካሁን አሉ። ነገር ግን እስካሁን ምንም አይነት ሳይንሳዊ መረጃ አልተገኘለትም። እንግዲህ የዚህ እንስሳ የሚኖርበት ዋናው ቦታ አውስትራሊያ፣ ታዝማኒያና ኒው ጊኒ ውስጥ ነው ማለት ነው። ጸባዩ እንግዲህ ሌሊት ተንቀሳቃሽና በጣም አይናፋር ወይም ሻይ ተብሎ ነው የሚታወቀው። እንደ ውሻ ቢሮጥም አንዳንዴ ግን እንደ ካንጋሩ በሁለት እግሩ እየዘለለ የመሄድ ባህሪ ነበረው።
ምግቡ ካንጋሮች እና ትናንሽ ወፎችን፣ አይጦችን ይበላል። እንግዲህ ሳይንቲስቶች ወደ ህይወት የመመለስ ሙከራ አድርገውበታል ማለት ነው። ታይላሲን ዲኤንኤ በመጠቀም እንስሳውን ወደ ምድር ለመመለስ ጥናት እያደረጉ የታይላሲን ዘር ከሌሎች ጋር ሲነጻጸር በቅርብ ጊዜ የጠፋ በመሆኑ ተመልሶ የመፈጠር እድሉ ከፍተኛ እንደሆነ ይታመናል። በዛሬው ቪዲዮ እንግዲህ ከ10 እስከ 6 ያሉትን በጣም አስገራሚ እንስሳቶችን ቃኝተናል፣ እንግዲህ አይተናል። በቀጣይ ቪዲዮ ደግሞ ከ5 እስከ 1 ያሉትን በጣም አስደናቂ የሆኑ እንስሳቶችን እናያለን። እስከዛው ድረስ ሰላም ሁኑ።